ሩሲያ ዳንሰኛ ጀቶች ጦርነቱን ተቀላቀሉ እርስ በርሳቸው ተፋጁ የምድራችን ጀብደኛ ጀቶች በመባል ይታወቃሉ ጀብደኛ ብቻም አይደሉም በሰማይ ላይ እንደ ቅዝምዝም በሚያሳዩት ፈጣን መገለባበጥ ምክንያት ዳንሰኛ ጀቶች በሚል ይታወቃሉ ብዙ ተልእኮችን በስኬት ያጠናቀቁ ናቸው እነዚህ ጀቶች ሚግ 29 ይባላሉ ቀላልና ቀልጣፋ ናቸው ሩሲያ ሰራሽ ቢሆኑም ያልታጠቃቸው ሀገር ግን የለም ሩሲያ በዩክሬን ያደረገችው ባለው ጦርነት አስገብታቸዋለች ዩክሬንም እነዚህን ጀቶች ከፖላንድ አግኝታ ወደ ውጊያው ይዛቸው ገብታለች ፖላንድ 11 ሚግ 29 ጀቶችን ለዩክሬን ሰጥታለች ሌሎችም ሀገሮች እነዚህን ጀቶች ለዩክሬን እየሰጡ ነው በአሁኑ ሰዓት እነዚህ ዳንሰኛ ጀቶች በዩክሬንና ሩሲያ በሁለት ጎራ ተሰልፈው እርስ በርስ እየተፋጁ ነው ባለ ሁለት ሞተሩ ሚግ 29 ጀት ከ1970 ጀምሮ ሾችን ይበላህ ነፍሰ ገዳይ ነው በሰዓቱ 2446 ኪሎ ሜትር የሚምዘገዘገው ጀቱ 17 ሜትር ርዝመት አለው ብዙ ጊዜ ቀይ ቀለማትን የሚያበዛው ጀቱ ብዙ ሀገሮች ዘንድ እጅግ ተፈላጊ ነው በአሁኑ ሰዓትም በሩሲያ ዩክሬን ጦርነት እየተፋለመ ነው ባከሙትን ታሪክ ያደረጉት እነዚህ ጀቶች አሁን እርስ በርስ እየተፋለሙ ነው የኔቶ አባል አገራት ገና ኮር በፊት ሚግ 29 ጀቶችን ለዩክሬን ሰጣለው ሲሉ ሩሲያ እንዳስሞክሩት ብላ ነበርም አሁን ቀኑ ደርሶ ፖላንድና ስሎቫኪያ እነዚህን ዳንሰኛ ጀቶች ለዩክሬን ሰጥተዋል የሩሲያ ትግስት የሚቀጥል ከሆነ ምዕራባውያን ጦርነቱን ቤቷ ድረስ ማስገባታቸው የሚቀር አይመስልም አሮጌ አውሮፕላን ለመስጠት ይፈሩ ነበርም አሁን ግን ሚግ ጀቶችን እየሰጡ ነው ነገ ደግሞ F-16ን ይሰጣሉ ሩሲያም በቃሏ መሰረት ብዙ ጉዳት ሳያደርሱ ለማጋየት ከፍተኛ ጥቃት እየፈጸመች ነው ጀቶቹን በአየር ለውጊያ ጭምር ለማጋየት ሩሲያ ካሰለፈቻቸው ጀቶች መካከል ራሱ ሚግ 29 ይገኝበታል እንደርሱ በሰማይ ላይ የሰለጠነ ምንም አይነት ጀት የለም እንደሚደንሰው በአየር ላይ ይገለባበጣል ለዚያም ነው ዳንሰኛ ጀት የተባለው ኢትዮጵያን ጨምሮ በርካታ ሀገራት ተበድረው ገዝተውታል እነዚህ ጀቶች አንዴ ወደ ሰማይ ከተነሱ ተልኳቸውን ሳያሳኩ አይመለሱም ኢትዮጵያ የታጠቀችው ብቸኛው ዘመናዊ ጀት የውጀት ነው ኢትዮጵያ ብቻ ሳትሆን ከባንግላዴሽ እስከ ኤርትራ ከኡጋንዳ እስከ ኬፕ ቨርዲ የንንጀት ተበድረው በመግዛት ታጥቀውታል ሀያላኑ እነ ቻይና ፓኪስታንና ህንድም የዚህ ጀት ባለቤት ናቸው ሰሜን ኮሪያ ቪየትናምና ቬኔዙዌላም ካለሚግ 29 አየር ኃይላቸውን አላቋቋሙም እነዚህ ጀቶች ዘብ ጭምር ናቸው መሬት ላይ ከሚገኙ ጣቢያዎች ጋር በመተባበር ለአውሮፕላኖች እጀባን ይሰራሉ ጦርነት መጣ ሲባል ደግሞ ቀድሞ ዘማች ናቸው ዩክሬን ላይ እየሰሩት ያለው ግፍ እጅግ ዘግናኝ ነው ሰው ሰራሽ ቁሶች በሰሩት ጭካኔ ልክ ገሃነም ይግቡ ቢባል የሩሲያ ሚጎችን የሚቀድማቸው የለም የሰው ደም ያላፈሰሱበት የምድራችን ጠርዝ የለም ከሰሜን እስከ ደቡብ ድረስ ባሉ ጦርነቶች ሁሉ ፊት ለፊት ተሳታፊ ናቸው ቦምብ በመጣል ሚሳኤል በመተኮስ የነሱን ያክል የተሳተፈ ሌላ የጦር ጀት የለም ጦርነት ባለበት ቦታ ሁሉ መገኘታቸው ጀብደኛ የሚል ቅጽል ስም አትርፎላቸዋል መቅበጥበጣቸው ደግሞ ዳንሰኛ አስብሏቸዋል ባከሙትን ታሪክ ያደረጉት ኦዴሳን ከሚጠፉ ከተሞች ዝርዝር ውስጥ እንድትካተት ያደረጉት ዋናነት እነዚህ የሩሲያ ሚግ ጀቶች ናቸው ኬቭን ሰው ሰራሽ መብረቅ የላኩ ይሰነጠቁት ዛፓሬዥያ ኒኩለር ጣቢያን ደጋግሞ የጎበኙትና ተኩሶም ሆን ብሎ የሳቱት እነዚህ ዳንሰኛ ጀቶች ናቸው በሩሲያ ዩክሬን ጦርነት ከፍተኛ መስዋዕትነት ያስከፈሉትም እነዚህ ዳንሰኛ ጀቶች ናቸው አሁን ደግሞ እርስ በርስ እየተፋጁ ነው ኢላማቸውን በማሰስና ራዳሮችን በማወናበድ እጅግ የተሳካላቸው ናቸው የሚግ ጀቶች የራዳር ስርዓታቸው እስከ 10 ኢላማዎች የመፈለግ የማጣራትና የመከታተል አቅም አለው እጅግ ዘመናዊ የሚባል የዳታና የሬዲዮ መገናኛ የተገጠመላቸው ሲሆን 1500 ኪሎ ሜትር ርቀት ድረስ ከሚገኙ አውሮፕላኖችና ምድር ላይ ከሚገኙ ጣቢያዎች ጋር የሬዲዮ ግንኙነት በብቃት መፍጠር ይችላሉ የኢንፍራሬድ መፈለጊያና መከታተያ ከሌሎች የማነፍነፊያ ቴክኖሎጂዎች ጋር ተገጥሞላቸዋል ኢትዮጵያ ሩሲያ ዩክሬን ቤላሩስ ካዛኪስታን ኢንዶኔዥያ ኡዝቤኪስታን እንዲሁም ቻይና እኒን ተዋጊ ጀቶች በጦር አሰላለፋቸው ውስጥ አካተዋቸዋል ሚግ 29 ጀቶች ከሱ 27 ጀቶች ጋር ተቀራራቢ ብቻ ናቸው ተቀራራቢ ብቃት አላቸው እኒህ ተዋጊ ጀቶች ለዘመናት የኢትዮጵያ የሰማይ ዘብ ሆነው አገልግለዋል አሁንም እያገለገሉ ይገኛሉ ተዋጊ ጀቶቹ በውጭ በኩል ከሚገኙ 10 ወሳኝ ቦታዎች ላይ ሚሳኤሎችን ቦምቦችን እንዲሁም ሮኬቶችን ይታጠቃሉ ታዲያ ጀቱ ከታጠቀው ሚሳኤል መካከል R27 R1 እና
አር-73ኢ ተጠቃሽ ናቸው። በመካከለኛ ርቀት ጥቃት ጊዜ የሚወነጨፈው አር-27 ሚሳኤል ከ500 ሜትር እስከ 60 ኪሎ ሜትር ድረስ የሚገኝ ጠላትን በቅጽበት ታሪክ የማድረግ አቅም ሲኖረው አር-73ኢ የሚባለው ለአየር ላይ ውጊያ የሚያገለግለው ሚሳኤል ከ300 ሜትር እስከ 20 ኪሎ ሜትር ድረስ በመጓዝ ጠላትን ማደባየት ይቻላል። ምን ብቻ ሚግ-29 ጀቶች ምድር ላይ የሚገኘውን ጠላት በቦምብ ሁሉ አፈር ሊያበሉት ይችላሉ። ለዚህም እንዲረዳው 100 ኪሎ ግራም፣ 250 ኪሎ ግራም እንዲሁም 500 ኪሎ ግራም የሚመዝኑ ቦምቦችን ታጥቋል። የ500 ኪሎ ግራም ተቀጣጣይ መሳሪያዎች የ5 ኪሎ ግራም እና የ500 ኪሎ ግራም አርቢኬ ክላስተር ቦምቦች ጌታም ናቸው። እነዚህ ጀቶችም ምዕራባውያን የፈለጉትን ያክል ቢተባበሩም ሩሲያን አንድ ስንዝር መግፋት አልቻሉም። የሩሲያን ጦር ግስጋሴ ማስቆም አልቻለም። ጦርነቱን ሩሲያ ብትሸነፍ የምትቦርቀው ዩክሬን አይደለችም፣ አሜሪካና ኔቶ ናቸው። ሩሲያ ጦርነቱን ብታሸንፍም የምትበሳጨው ዩክሬን አይደለችም። ከመበሳጨትም በላይ ሊታገሱት የማይችሉት አሜሪካ፣ ምዕራባውያን እንደ ሀገርና ኔቶ ደግሞ እንደ ተቋም ናቸው። የሩሲያ ጦርነቱን ማሸነፍ ሩሲያን ማስቆም አለመቻል ይሆንና አዲስ የኃይል አስተላለፍ ይዞ ከችላል። ስለዚህ ሩሲያን ለማሸነፍ እስከ ግዙፍ ጦርነት መሳባቸው አይቀሬ ነው። ተመሳሳይ የሩሲያ ስኬትና ውድቀት መለኪያም ዩክሬን አይደለችም፣ አሜሪካ፣ ምዕራባውያንና ኔቶ ናቸው። በእነሱ ፊት መሸነፍ ለሩሲያ ከሞት ይከፋል፣ ከዓለም ውድመት እንኳ ይገናል። ማሸነፍ ደግሞ ተቃራኒውን ማለት ነው። ሩሲያ ጦርነቱ ቢራዘምባትና አደጋ ቢከሰትባት በተመሳሳይ ላለመሸነፍ ስትል ከልዩ ዘመቻ ወደ ግዙፍ ጦርነት ትገባለች። ዓለማችን እየተጓዘችበት ያለው መርከብ እንዲህ ወደ ወደቧ እየተጓዘች ይመስላል። ፔንታጎን ለዩክሬን የ2.6 ቢሊዮን ዶላር አዲስ ወታደራዊ ድጋፍ ሰጥቷል። በዚህ አዲሱ ጥቅል እርዳታ ይካተታሉ የተባሉት ደግሞ ፓትሪዮት አየር መከላከያ ስርዓት ተጨማሪ ጥሪዎች፣ ለሂማርስ ሮኬት ማስወንጨፊያ ተተኳሾች፣ ለባለ 155 ሚሜ እና 105 ሚሜ የሚሆኑ የመድፍ ጥይቶች፣ ለባለ 120 ሚሜ የሞርታር ተተኳሾች፣ ኤቲጂኤም ጸረ ታንክ ሚሳኤሎችና እንዲሁም የጅዳን ቦምቦችን ይጨምራል። ዛሬ በሩሲያ ዳንሰኞቹ ጀቶች እየተፋለሙ ነው። ሩሲያ ሌሎች ጀቶችን ማሰልፋ ምዕራባውያን የሚልኳቸውን መሳሪያዎች ለማውደም እየተፋለመች ነው። ምዕራባውያን ፑቲንን ይጠላሉ፣ ፑቲን ምዕራባውያንን ከመጥላትም በላይ ይጠየፋሉ፣ ይንቋቸዋል። ፑቲንና ሀያላኑ ተናንቀዋል። ፑቲን ሩሲያ ከአሜሪካ ጋር መዋጋት ትፈልጋለች ወይስ አሜሪካና አጋሮቿ ከሩሲያና ከቻይና ጋር መዋጋት ይፈልጋሉ የሚል ጥያቄ ተነስቶላቸው ያውቃል። ፑቲን በአንድ ወቅት አፍንጫቸውን ብንመታቸው እንኳ በቀጥታ ደፍረው ቡጤ አይሰነዝሩብንም ሲሉ መልሰው ነበርም። ለምን ሲባሉ አውቃቸዋለሁ በተዘዋዋሪ እየተጓዙና እያዳከሙ ዓለምን እየገዙ በድሎት መኖርን እንጂ በግዙፍ ጦርነት የመሞትም ሆነ በግዙፍ ጦርነት እኛን መቋቋም የሚችሉበት አቅም እንደሌላቸው ያውቃሉና ነበር ያሉትም። በዛም አለ በዚህ ይቻለም መውደቋ አይቀርም። ከዛሬዎቹ የዓለማችን ሌላ ኃያላን ይልቅ ማስተዋል የጎደላቸው ጨካኞች በየጊዜው እዚች ዓለም ላይ ተነስተዋል። ሁሉንም ነገር በሌሎች ላይ የማድረግ አቅም እንዳላቸው የተመኩበትም የታበዩበትም አንዳቸው ሳይቀሩ ለጊዜው አስጨንቆ የነበሩ ቢሆንም ግን በየምክንያቱ ደቀዋል፣ ከስመዋል፣ በነዋል። የአሜሪካ ግዙፍ ካፒታሊዝም ኢምፔሪያሊዝምን ሳይደርስ ቀውስ እየገጠመው ነው። ግዙፍ ባንኮች ኮላፕስ እያደረጉ ነው። ይህም በካፒታሊዝሙ ዙፋን ላይ የተሰየሙትን ቢሊዮነሮች ሳይቀር ስጋቱ ውስጥ ከቷቸዋል። ከምዕራብ እስከ ሩቅ ምስራቅ፣ ከሰሜን እስከ ደቡብ ዛሬ ጉልበተኛ የሚመስሉ ሁላ አንድ መጨረሻ አላቸው። የጊዜ ጉዳይ እንጂ ይወድቃሉ፣ ይሞታሉ። አበቃን። መልካም ጊዜ